ሰላም ጓደኞች እንዴት ናችሁ? ሰላም ናችሁ ወይ? እንዴት አደራችሁ? ዛሬ በጠዋት ነው አንድ ኮንቴንት እየሰራ ያለሁት እና የዛሬ ኮንቴንታችን ምን መስላችሁ? ስቴይ ኩል ስቴይ ኩል አሪፍ ሆኖ መቆየት፣ ራስን ጠብቀህ መቆየት። ስቴይ ኩል በአብዛኛው እንደዛ ነው የሚሆነው ሌላ እና ዛሬ ስለ ስቴይ ኩል እናወራለን። እነዚህ ጋር የምታያቸው ኮስሞቲክሶች እንዳለ የምጠቀማቸው ናቸው። አንድ ነገር ነገራችሁ፣ ኮስሞቲክስ እና ስኪን ኬር እና ሜካፕ የሚባል ነገር አለ። ስኪን ኬር ቆዳችሁ ለነበረበት እንዳለው እንዲቆይ ማድረጊያ ነው። ሜካፕ ግን መጀመሪያ የነበራችሁን ፊት የሚቀይር ኮምፕሊት ወይ የሚቀይር ኮስሞቲክስ ነገር ነው። ስኪን ኬር ግን ጀስት የነበራችሁ በዛው እንዲቀጥል የምታደርጉበት አጋዥ ነው ማለት ነው። እና ዛሬም እነዚህን የምታያቸውን በሙሉ እያንዳንዱ እነግራችኋለሁ ማለት ነው። የመጀመሪያው መፋቂያ ነው። እኔ ጥርሴን በኮልጌት ፍቄ አላውቅም፣ ወደፊትም አልፍቅም ግዴታ ካልሆነብኝ በስተቀር። ጥርሴንም እስከዚህ ነው፣ አሳጥቤውም አላውቅም። እንደምታውቁት ጥርሴ ነጭ ነው። አንደኛው መፋቂያ ነው። ሁለተኛ ደግሞ ማበጠሪያ ነው፣ ፀጉሬን የማበጠርበት 20 ብር ምናምን የገዛሁት ነው። መፋቂያ ደግሞ እንደምታውቁት 5 ብር ምናምን። ያው ከሻር በኋላ ስትወስዱ ቅባት ስትቀቡ ማበጠር አሪፍ ነው። ሁለተኛ ደግሞ ይሄ ግሊሰሪ ነው። ይሄ ግሊሰሪ ለእጄ ለእግሬና ለፊቴ የሚጠቀሙ ከድሮ ተጠቅመዋል። ይሄንን ባይለው ስንት ነው ይመስላችሁ? 50 60 እንደዛ አካባቢ ነው። ሌላኛው ደግሞ ቫዝሊን ነው። ቫዝሊን ብዙ ጊዜ የምጠቀመው መች መሰላችሁ? የብርድ ጊዜ ምናምን ካልሆነ ጊዜ አልጠቀምም እና 65 ብር ገዛሁት። ያው ከንፈሬ ሲደርቅ ምናምን እዛ ጊዜ ነው የምጠቀመው። ይሄ ነው። ሌላኛው ደግሞ ይሄ ሽቶ ነው። ይሄ ሽቶ 150 ብር ገዛሁት እና በቃ ጥሩ ሽታ ለማሳየት ይቀባባል። ሌላኛው ደግሞ ይሄኛው ነው የፀጉር ቅባት። ይሄ ፀጉር ቅባት 280 ብር ምናምን የገዛሁት ግን ሀሪፍ ሆነ አይመስለኝም። ከዛ እኔ እንዳለው ሀሪፍ ሆነ አይመስለኝም። ቅባት እየተጠቀምኩ እና አላለቀም ገና ነው አለ በጣም እና 200 ምናምን እና እነዚህን ነው የምጠቀመው እኔ ራሴ ለመጠበቅ ነው። እንደላጤ ነው ምንም ማድረግ አልችልም። ከባባድ የለም። ምክንያቱም ከባባድ የለም ምንድን ነው የርካሽ ነው። ደህና ሽቶ እንኳን የለም። ምክንያቱም አሁን ያለሁበት ሁኔታ አልፈቀደም። ይሄ እንጂ መግዛት ወይ ቦት ስለሌለ ምናምን ሳይሆን አሁን ያለሁበት አቅም ሁኔታ እነዚህም ልገዛ ነው እና እንደ አቅማችን ብንሄድ አሪፍ ነው እላለሁ። እንግዲህ ስቴይ ኩል እያልኳችሁ የዛሬ ቪዲዮ ላይ በሌላ ጊዜ እስከምንገናኝ ድረስ ዋላ